ቢስሚላሂር ረህማኒር ረሂም። በዚህ ዓመት 1446 ሂጅሪያ የሐጅ ጉዞ ላይ ያጋጠመ አንድ በጣም የሚደንቅ ታሪክ ነግራችኋለሁ። አልጀዚራ ላይ ነው የተከታተልኩት። ዓሚር አልሊቢ ሊቢያዊው ዓሚር የሚባሉ ሰው ከሊቢያ ለሐጅ እንቅስቃሴ ይጀምራሉ። ሁሉንም ነገር አሟልተዋል። የሐጅ የሚያስፈልገውን ሩኽሳ ወይም ፈቃድ፣ ክፍያ፣ የቲኬት ሁሉንም ነገር ጨርሰው ኤርፖርት ተገኝተዋል። ግን ኢሚግሬሽን ላይ ትንሽ መጣራት ያለበት ነገር ስለነበር እስኪጣራ ድረስ ቆይ ይባሉና ኢሚግሬሽን ላይ ያሉ ሰዎች እስኪያጣሩ ጊዜ ይሄዳል። አውሮፕላኑ ይነሳል። አውሮፕላኑ ልክ በር ከዘጋ በኋላ ሰውየው ፕሮሰሳቸውን ጨርሰው ሲመጡ ሁጃጆች በሙሉ ኤርፖርት ፕሌን ውስጥ ገብተዋል። አውሮፕላኑ ሊነሳ ነው፣ በር ተዘግቷል። ካፕቴኑን ኮሚኒኬት አደረጉላቸው። አንድ ሐጅ ቀርቷል፣ እባክህ ክፈትላቸው ተባለ። በፍጹም አይሆንም ማለት በፍጹም በር ዘግተናል፣ ከዚህ በኋላ መብረር እንጂ አይሆንም። እኒህ ሰው በጣም ያዝናሉ። ወላሂ እኔ እሄዳለሁ፣ የአላህን ቤት መዘየሪ አይቀርም፣ ሐጅ ማድረጌ በፍጹም አይቀርም፣ አልሄድም ብለው ኤርፖርት ላይ ተቀመጡ። የቴክኒክ ችግር ተፈጠረ ተብሎ ፕሌኑ ተመልሶ ይመጣል። ፕሌኑ መጥቶ እዛው ኤርፖርት ላይ ያርፋል። ከተመለስክ አይቀር ፊክስ እስከሚደረግ ድረስ ቴክኒካል ችግሩ እስከሚፈታ ድረስ እባክህ ክፈትላቸውና እኚህ ሰው ይሳፈሩ ተብሎ ተጠየቀ ካፕቴኑ። ካፕቴኑ በፍጹም የመጣ ነው ቴክኒካል ችግር ለመፍታት ነው፣ ያን ፈተን እንሄዳለን፣ የሚወርድም መንገደኛ አይኖርም፣ የሚወጣ ወይም ደግሞ የሚሳፈርም አይኖርም ብሎ አቋም ይወስዳል። እኚህ ሰው አሁንም ያዝናሉ። አውሮፕላኑ ተስተካከለ። አሁንም መብረር ጀመረ። ለሁለተኛ ጊዜ ድጋሜ እንዲመለስ ተገደደ። ሱብሃንአላህ። ለሁለተኛ ጊዜ ፕሌኑ ተመልሶ እዛው ኤርፖርት ላይ እንዲያርፍ ተገደደ። ስቲል የቴክኒክ ችግር ነበረበት። ይሄኔ ካፕቴኑ ወላሂ እኚህን ሰው ሳሊዝ ወደ መካ መብረር አልችልም አለ። አምጡልኝ አለ። በክብር እንዲገቡ ተደረገ። ፕሌኑ በሰላም መካ ደረሰ። እዛ ደርሰውም ቪዲዮ ቀርጸው አስተላልፈዋል። ዓሚር አልሊቢ ሱብሓነላህ። ማ ዩዕጅዙላህ፣ አላህን የሚያቅተው ነገር የለም፣ ለአላህ የሚከብድ ነገር የለም። ጤናችን አለማሟላት ለአላህ የሚከብድ አይደለም። ደይን መብዛት ለአላህ የሚከብደው አይደለም፣ ያን ለማስወገድ ግን ከአላህ ጋር ሚስጥር ሊኖረን ይገባል። ምናልባትም እኚህ ሰው አላህና እሳቸው መካከል የሆነ ሚስጥር አለ። ድብቅ ዒባዳዎች ይኖሯቸው ይሆናል። ሰላት፣ ሰደቃ፣ አላህ ጋር ያለ የተደበቀ ነገር ይኖራቸዋል። እርሳቸውም በዱዓቸው ተአምር ሰርቷል። ሁለቴ የበረረ አውሮፕላን ተመልሶ እንዲመጣ አስገድደዋል። ወንድሞቼ እህቶቼ፣ ወላሂ ወደ አላህ እስከቀረብን ድረስ የሚያቅት ነገር የለም፣ ከባድ ነገር የለም። ምን ይፈልጋል? ጠንካራ የቂን ይፈልጋል፣ ኢማን ይፈልጋል፣ በአላህ ላይ መመካት ይፈልጋል። በጣም ብዙ እንደምንማርበት ተስፋ አደርጋለሁ። አላህ ሱብሓነሁ ወተዓላ የምር የሱ ባሮች አላህ ያድርገን። ወደ እርሱ ተጠግተን የማናፍር ሰዎች አላህ ያድርገን። በሱ ላይ ያለን እርግጠኝነት ሁሌም ከፍ ያለ የሚሆን አላህ ያድርግልን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።